በአማራ ክልል እርዳታ ለመቀበል ሲፈልጉ ሃይማኖታቸውን እንዲቀይሩ ይጠየቃሉ ይላል የዶቼ ቬሌ ዘገባ ነውና፣ ይገርማል። ለራበው ሰው ምግብ ይዘህ ሄደህ ሃይማኖትን ቀይር ትላለህ? መጠለያ አጥቷል እኮ ተፈናቅሏል እኮ። የተፈናቀለ ሰውን ሃይማኖቴን ወደ እኔ ሃይማኖት እናልኝና ይህንን እንጀራ ልስጥ ነው? እና ይሄ ዶቼ ቬለ ያወጣው ዘገባ ነው። በጣም ያሳፍራል። እኔ እኮ ግራ ገባኝ። ዘንድሮ የብልጽግና ከመጣ በኋላ ሃይማኖታዊ ጉዳዮች ይዘት ያላቸው የሲቪክ ማህበራት እየመጡ ነው። የመጽሐፍ ቅዱስ ጥቅስ የቁርአን ውስጥ ያለ ጥቅሶችን ወስደው የእርዳታ ድርጅት መሰረትን ብለው ሃይማኖታዊ ተልእኮ የሚያስፋፉ ሰዎች እርዳታው ራሱ ሲሰጡ ራሱ ለእምነት እየመረጡ ነው። በነገራችን ላይ እርዳታ ድርጅቶች ኢትዮጵያ ውስጥ የሚመሰረቱ እርዳታ ድርጅቶች እመጣበታለሁ። እርዳታ ድርጅቶች ከሰው ከሚረዱት በላይ የግል ህይወታቸውን የሚቀይሩበት ገንዘብ ይበልጣል ከእርዳታው በሚሰበስቡት ብር። ይኸው የፈለጋችሁትን የእርዳታ ድርጅት አለው የሚባለውን ሰውዬ ይዩት ኑሮ እንዴ! በጣም እኮ በቃ ትላልቅ ሪል ስቴት እኮ ነው የምኖረው። ኑሮ አይደለም እኮ ይሄ ሁሉ ህዝብን እየዘረፉ የእርዳታ ድርጅት እያደረጉ የራሳቸውን ህይወት የሚያካብዱ ሰዎች ናቸው። ጭራሽ ከእነሱም ብሶ ደግሞ ሃይማኖትን እናስቀይራለን ማለት ጀምረዋል። እና እነዚህ ሰዎች ላይ ዳታ ሰብስበን መጣበታቸዋል። በጣም አውቃቸዋለሁ። እኔ ቲቪ መጥተው ደነገጡ። እኔ የእርዳታ ድርጅት አለው ሲባል ሰው በቃ ምናምን ላለው ወይኔ በቪኤት መኪና ነው የሚንቀሳቀሱት። ቪኤት 8 ሲሊንደር የሚሄድ መኪና ውስጥ ነው የእርዳታ ድርጅት ባለቤቶች ተብሎ የሚመጡት። እዚህ ቴሌቪዥን ላይ መጥተው እንደሚያለቃቁሱት አይደለም። ከፍ ሌክዠሪ ህይወት የሚኖሩ ሰዎች ማለት የእርዳታ ድርጅት የሚከፍቱ ሰዎች ናቸው። መንግስት ኦዲት ስለማታረግ ጉንፋን ይዞኛል ዛሬ ብዙ ማውራት አልችልም። ሰላም ዋሉ። ፋና ቲቪ ሙስና መታገል ይቀር። ሙሰኞችን አውጥተ ጻድቅ ናቸው ብለ ፊት ለፊታችን ላይ ልታመጣለን ነው እንዴ? እኔ ፍስሐ ይታገሱን እስከ ፓርላማ ድረስ አድርሼዋለሁ። ጸረ ሙስና አድርሼዋለሁ። ፓርላማ አድርሼዋለሁ። ጠቅላይ ሚኒስትር ጽሕፈት ቤት ደርሷል። የዚህ ሰውዬ ጉዳይ ጫካ ያሉትን ሰዎች ተናገርን ማለት እነሱ አልተበደሉም ማለት አይደለም። እንደነዚህ አይነት ሰዎች በድለዋቸው ናቸው ጫካ የገቡት። እናንተ እንደገና ፕሮሞት ልታደርጉ ነው። እንደገና እነዚህ በዳዮች ሰው ቁስሉን እንዳይረሳው እንደገና ጠባሳውን ትቁሳላችሁ። እኔ በግሌ አብይ አህመድ አይደለም ያስቀይመኝ። ማናችንም አሁን እዚህ ሀገር ላይ ያው ሁሉ ድጋፍ የነበረው ጠቅላይ ሚኒስትሩ አይደለም ያስቀየመን። እንደነዚህ አይነት ሰዎች ናቸው በየተቋማቱ ተሰግስገው መከራችንን እያሳዩ ነው ያሉት። እኔ ባለችኝ ድምፅ ጫካ ያሉትን ሰዎች ሁሉ ሳይቀር ሰላም እንዲመጣ ተበድለው እንደገቡ አውቃለሁ። የተበደሉ ሰዎች ሁሉ ሳይቀር ተው ይቅር በቃና ወደ ሰላም ተመለሱ እያልን ስንጨው ሌቦች ህዝብን እያሰቃዩ ያሉ ሰዎች ፕሮሞት ሲደረጉ ዝም እንላለን ማለት አይደለም። እንዳልክ ምን አለ መሰለህ የጻፈው ፌስቡክ ፔጁ ላይ ምን ይጽፋል? እኔ ሰው ሲሞት አሁን የማየው ነገር ሃይማኖቱን ነው። ጌታ ተቀብሏል፣ ጌታ አልተቀበለም፣ ካልተቀበለ አላዝንለትም አይነት ነገር ነውና ለነጻነት ነው እንደዛ ያልከው። ለነጻነት መልስ። ነጻነት እኮ እግዚአብሔር ሰርቶ የሚበላ ሰው ነው። ሰርቶ ጥሮ ግሮ የሚበላ ሰው ነውና ሁለተኛ ላይ ሌባ ከኦርቶዶክስ ቤተክርስቲያን ስናባራቸው ፕሮቴስታንት ጋር ሄዱና እዛው ዘረፋቸውን ይቀጥላሉ። ፕሮቴስታንት ቤተክርስቲያን ደግሞ ሌባ ሲያባር እዚህ ደግሞ ማርያም ታማልዳለች ብሎ እዚህ መጥቶ እንደገና መልሶ እኛኑ ያታልላልና እዚህ ሀገር ላይ ጤና ተቋም አልደረሰም፣ ትምህርት ቤቶች አልተዳረሱም። ቸርች ግን በየመቶ ሜትሩ የእንዳልክ ቸርች፣ የትዝታው ቸርች፣ የበጋሻው ቸርች፣ የሚስተር ኤክስ፣ የሞስተር ዋይ እየተባባላችሁ በየቦታው ከፍታችሁ ህዝቡን ትበሉታላችሁና መንግስት እንደ ፖል ጋጋሜ ያደረገውን አይታለ መዝጋት ነው። መዝጋት ለዘረፋ የተቋቋማችሁትን እያሳደደ መዝጋት ካልቻለ እና መንግስት እንደዚህ አይነት ሰዎችን ቢያንስ አስታግስልን። ቢያንስ እሺ አንተ ግብር ተቀበለን፣ በማብራትና በውሃና በብዙ ግብር ጣልክብን ይሻል። በቸርች እያቋቋምን ነው፣ ቤተክርስቲያን እየከፈትን ነው እያለ ከዚህ ያባረረው ሌባ እዛ፣ ከዛ ያባረረው ሌባ እዚህ እየመጣ ሚያምታቱንን ሰዎች ቢያንስ እንኳን ታከላከልልን መንግስት። መበሻሸቂያ አድርገውታል። ኦርቶዶክስ ጋር ትሄድና ጴንጤዎቹ ጋር ሄዶ ጴንጤዎቹን መሳደብ እንደ እንትን ሆናል፣ እንደ ጀብድ ሆናል። ጴንጤዎች ጋር ትሆንና ኦርቶዶክሶችን መሳደብ አንተ በጣም እውቅና ታገኛለህ። እና አንዱ ጋር እየቀያየሩ ብልጦች በዚህ መሀል እየተጠቀማችሁ ነውና ይህን ነገር ሀይ ማባባል ያስፈልጋል። እንደዚህ አይነት እበት ሆኑ ሰዎችን በህግ አልቆም ካለ ታዲያ እኛ እናስቆመው። እኛማ እናስቆመው ካለ እንዳልክን በቀላሉ ነው የምናስቆመው። ይሄ አሁን የመጨረሻዋ ጥጋብ ናት ማለት እንትና የሞተው ካሁን በኋላ ጌታን ተቀብሏል አልተቀበለም የሚለውን ነገር ማየት ነው እንጂ መሞቱ እንኳን ብዙም ማተር አያደርግም ማለት እንዲህ አይነት እበት ሰው ነው እንግዲህ